ዑስማን ሲሞት ይሄ ይሁዳ ሌላ ዙር ፊትና አለው በዚያ ያቆመን ምንድነው አሊ ነበረ አሊ እርምጃ እንዳይወስድ በኔ ሰበብ ደም እንዳይፈስ ብሎ ሙአዊያ ዑስማን ከልክሏል እኔን ለአንድ ሰው ነፍስ ብላችሁ ሙስሊሞች እርስ በርስ እንዲገዳደሉ አልፈልግም ስላለ አሚሩ አልፈቀደም በሚል አሊ ምንም ማድረግ አልቻለም ጉዳዩ ግን አሳስቧቸዋል ይሄን ያህል ገፍተው አሊንም ይገላሉ ዑስማንንም ይገላሉ ብሎ አላሰበም ወዲያው የዑስማን ደም የነካው ልብስ ይወስዱና ወደ ሶሪያ ሙአዊያ ጋር ወስደው ስልጣን ለመያዝ ፈልጎ አልይ ነው ዑስማንን ያስገደለው ብለው ይሄው ደሙ ብለው ወስደው አሳዩ ይሄን ሲያይ ሙአዊያ በጣም ተሰማው ኹጥባ ቆሞ አልይ ከተመረጠ አንቀበልም ብሎ ጉዳዩን ሳያጣራ ለህዝብ ተናገረ ሁለተኛ ዙር ኺላፍ ከበር ከዛ ሙአዊያ እዛ ደግሞ ሙስሊሞች ተሰብስበው ማንን መረጡ አልይን ኸሊፋ አድርገው መረጡ ኸሊፋ አድርገው ሲመርጡ እዛ ደግሞ ያሉት አልይ ከተመረጠ አንቀበልም ብለው ነበር ስለዚህ አልይን ኸሊፋነት የማይቀበል ቡድን መጣ ማለት ነው በዚህ በኩል ደግሞ አልይን የሚደግፉ አልይም የመረጡ ሰዎች መጡ ጉዳዩ ትንሽ ቆየና ወደ ምን አደገ ይሁዳው ቡድን ሙስሊሙን ማባላት ነው የሚፈልገው ስለዚህ የውሸት አልይን የሚደግፉ መስለው በውስጥ አልይና ሙአዊያ እንዳይታረቁ እንዲገዳደሉ እንዲዋጉ እዚህም ሴራ ይሰራሉ ሙአዊያ ጋርም ሴራ ይሰራሉ እዛ ውስጥም ሰው አላቸው እዚህ ውስጥም ሰው አላቸው ይሄን ስራ ይሰራሉ ሊታረቁ ሰው መረጡ እንደራደር ተብሎ የሚታረቁ ከሆነ እነሱ ሊጋለጡ ነው ስለዚህ ለማስቀጠል አልይ ውስጥ ምን አሉ ሺዓቱ አሊ ብለው ቡድን መሰረቱ የአልይ ደጋፊ ፓርቲ ብለው ግን ላይላዩን አልይና ሙአዊያ እንዲዋጉ ነው አላማቸው በዚህ በኩል መጣ ከዛ ከዚህም ሰው ተመርጦ ከዚህም ሰው ተመረጠና ሽምግልና ተቀመጡ ሽምግልና ሲቀመጡ ሌላ ሶስተኛ ቡድን ደግሞ ተፈጠረ ምን የሚል በቁርአንና በሐዲስ መፍረድ ሲገባ እንዴት በሽማግሌ እንፈርዳለን የሚል ዲንን በደንብ ያልተገነዘበ ኸዋሪጅ የሚባል ቡድን መጣ